እኔ ያልኳችሁ ምንድነው እንደው ለእንትኑ ነው እንጂ ሲጀመር ሰርጀሪ መሰራት እንደው ሰው ምን ያክል ራሱን ቢጠላው ነው ያስበላል። ሲቀጥል ደግሞ ሀቢባ ቤት እየገባችሁ ሚስጥራችሁን የምታዋሩ ምናልባት ቀልድም ሊሆን ይችላል አላቅም፣ ግን በጣም ብዙዎቹ የምራቸውን ወላሂ ሚስጥር የሚያወሩ አሉ። ቆይ ሀቢባ ስለሰማች ለእናንተ መፍትሄ መስጠት ትችላለች ወይስ ማሰጠት ትችላለች ወይስ ፍርድ ቤት እንትናት ነይ? አንዳንድ ጊዜ ማለት ነው ወላሂ ግራ ነው የሚገባኝ። እዛ ጋር ገብተው እንደዚህ ሆነን ከባላችን ጋር እንደዚህ ሆነን ብቻ ብዙ ነገር እና የእውነት በጣም እያለቀሱ የሚናገሩ ብዙ ልጆች አሉ። እኔ ግራ ይገባኛል። እሷ ምን እንድትላችሁ ነው አሁን? ይህንን እሷ ላይ ላይቭ ላይ ገብታ እናንተ ገብታችሁ ስላወራችኋት ለእናንተ የምትሰጣችሁ መፍትሄ አለ? ታስታርቃችኋለች፣ ተራዳችኋለች። የሚወራበት እንኳ እንደው ወላሂ ቢያንስ ተካሰሽ ቀርበሽ ከሆነ ፍርድ ቤት ብቻ ነው እንደዚህ አይነት ጉዳይ ማውራት ያለብሽ። ሌላ ሰው ከምንም መፍትሄ አይሰጥሽም። በቃ እንደዚህ ሆነሽ ተለያይተሽም ከሆነ ተለያይተሻል ነው፣ ያለፈ ታሪክም ከሆነ ያለፈ ታሪክ ነው። እና ለእሷ ጋር ላይቭ ላይ ገብታችሁ ማውራቱ ምንድን ነው ጥቅሙ? እስኪ እኔ ብቻ አልገባኝም። እንደው በጣም አብዛኛዎቹ ማለት ነው ሀይባ ቤት የሚገቡት በቃ እንደዚህ ሆነ እንደዚህ ተሰርተን ይሄን አሳልፈን ምናምን የሚሉላችሁ። ቢያንስ ችግራችሁን ስትዋሱ የሚቀላችሁ እየመሰላችሁ ከሆነ ወላሂ አይደለም። እንደውም ሚዲያ ላይ ስትዋሩ እየተቀረጸ ይቀመጣል። ምንም ዛሬ ለከሌ ማስተማሪያ ይሆናል አትሉ። አሁን ሰዓት ላይ ማለት ነው ከሚማረው ሊቅ የሚያስተምረው ነው ብዙ እና ሚስጥራችሁ ሚዲያ ላይ በተዋሩ የተሻለ ነው። ላይክ ያድርጉ። ሰላም አለይኩም።